ስለ ተወዳጇ ተዋናይ ቃል ኪዳን ጥበቡ ያልተሰሙ 5 ሚስጥራቱ። ከዚህ ከምትመለከቱት ፈገግታ በስተጀርባ ያለው የእንባ ጠብታዎች፣ በጊዜም ውስጥ የማይሻለው ቁስል፣ የማይታከም ህመም፣ የማይመለስ ማጣት። ይህ ፈገግታም ቢሆን ህይወት ትቀጥላለችም የሚል ይመስላል። አርቲስት ቃል ኪዳን ጥበቡ ከዛ ሁሉ የህይወት ትርምስምስ፣ የሀዘን ከፍታም፣ የመከፋት፣ የህይወት መመስቃቀል ወደ ቀድሞዋ ስራዋ፣ ወደ አድናቂዎቿ በአዲስ ስራዎቿ መምጣቷን ጨምሮ በርካታ ጉዳዮችን በዛሬ ቪዲዮ አንስቼ ሙሉን ስለ ተዋናይት ቃል ኪዳን ጥበቡ ሙሉ ቪዲዮዎች ተካተዋል። በርካቶች መስማት ስለሚፈልጉት ብርሃኑ ታሪኩ ባባ ስለነበራቸው መልካም የሚባል የትዳር ህይወት፣ ስለ ፍቻቸው ለማንም ያልተነገረ እውነታ፣ በረኛዬ ድራማ ላይ የገጠማትን ክስተት፣ ብዙዎች ስለማያውቁት አስገራሚ የህይወት መረጃ፣ ከወላጅ እናቷ ጋር ያላት የጠበቀ ግንኙነት፣ እንዲሁም በቅርቡ የሚያስማማቸው አንድ ጉዳይ እንዳለም እነዚህን ጨምሮ አርቲስት ቃል ኪዳን ጥበቡ የትም ያልተሰሙ 5 ሚስጥሮችን ከቅርብ ሰዎች ባገኘናቸው መረጃ መሰረት እንዳሰናዳ ነው። እስከ ቪዲዮአችን መጨረሻ ድረስ አብራችሁን በመቆየት በርካታ ነገሮችን እንድትሰሙ ቻናላችንን ሳብስክራይብና ላይክ በማድረግ ቤተሰብ ይሁኑ እያልን እየጠየቅን በቀጥታ ወደ ቪዲዮአችን እናልፋለን። አንደኛ፣ ተወዳጇ ተዋናይ ቃል ኪዳን ጥበቡ በ1986 ዓመተ ምህረት በመዲናችን አዲስ አበባ በተለምዶም ደሮ ማነቂያ ተብሎ ከሚጠራው አካባቢ ነበር ተወልዳ ያደገችው። ቤተሰቦቿ በከፍተኛ ቁጥር የተነሳ ከልጅነት ጊዜዋም ከቤት ወደ ትምህርት ቤት ከትምህርት ቤትም ወደ ቤት ስትልም ስትደመጥም ተሰምታለች። ከወላጅ አስፈላጊ ያልሆነ ቁጥጥርም የተነሳ የልጆች መክሊት ተደብቆም ይቀራልም። በዚህም ምክንያት ህይወታቸው ትርጉም አልባ ይሆንባቸዋል። ከወላጅ ቁጥጥር ስርም ወጣ እንዳሉ አልባሌ ቦታ ላይም ህይወታቸውን ያሳልፋሉ። በዚህም ምክንያት ህይወታቸው ትርጉም አልባም ይሆንባቸዋል። ስኬታማ የሚባል ህይወት ቢኖራቸውም ግን ደስተኛም ሊሆኑም አይችሉም። አርቲስት ቃል ኪዳን ጥበቡም ግን በብልህ እናቷ እገዛ ዛሬ ያለችበት ቦታን በመገኘቷ እናቷ ከፍተኛ አስተዋጽኦ እንዳደረገችላት አርቲስት ቃል ኪዳን ጥበቡም ትናገራለች። የቃል ኪዳን አባት አቶ ጥበቡ የጥበብ ባላቸው በጣም የወረደ አስተሳሰብ እንደነበራቸው ትላለች ቃል ኪዳን። በዚህም ምክንያት እንኳን ወደ ልጃቸው ቀርቶ ቤተሰባቸውም ሌላውም ቢሆን ከዚህ ቦታ ላይ እንደሚገኝም አይፈልጉም። ህይወት ግን የሷን መንገድ አላትና የሆነ ሆኖ ወላጆች ተለያዩ። የእናት ዝናሽ የቅርብ ጓደኛ የቃል ኪዳን ደግሞ የቅርብ ሰው የሆነችው አለፍ ሲልም እህት እንደሆነች የሚነገርላት ድምፃዊ ሄለን በሬ አቢሲኒያ የዳንስ ቡድን አስመዘገበቻት። የቃል ኪዳን ጥበቡም የአርት ጉዞም ከዚህ ላይም ሃዶ ብሎ ጀመረ። ሁለተኛ፣ ወደ ተፈለገው ዓለም የገባችበት አጋጣሚ ተዋናይ ቃል ኪዳን ጥበቡ ከተወዳጇ ድምፃዊ ሄለን በሬም የተነሳ አቢሲኒያ የተባለ የዳንስ ትምህርት ቤት ከገባችም በኋላ የነፍስ ጥራዋን እንዳገኘችም ትናገራለች። አቢሲኒያ የዳንስ ትምህርት ቤት ባለቤት የቃል ኪዳን ጥበቡን የዳንስ ብቃትና ባላት ቁመት ተደምሮም ባላት ቅልጥፍናም እጅግ ወደዷትና እንዲሁም ቃል ኪዳን ጥበቡን ሞዴሊንግ የመማር እጅግ ፍላጎትም ስለነበራት በነፃ እንድትማርም ፈቀዱላት። በወቅቱም የውዝዋዜና የዳንስ የሞዴሊንግ ፍላጎቷም በውስጧ እንዳለ የተረዳችው ቃል ኪዳን ይህን አጋጣሚ ምቹ እድሉን ይዞላትም ብቅ አለ። በሚሰጣት ትምህርትና ስልጠና አመርቂ ውጤትን ማምጣትም ጀመረች። ሆኖም ሞዴሊንግና ትምህርትም ላይ አክቲንግ ወይም ትወናም የተሰጣትም በነበረ መምህሯ የትወና ብቃቷንም ስለተማረከች የተለያዩ ቲያትሮችንም እንድትሰራ መንገዶችንም ያመቻቹላትም ጀመር። የእናቷ ልፋት መና ያላስቀረችውና እድል በሯን ከፍታ ያስገባቻትን ቃል ኪዳን ጥበቡን የተለያዩ ቲያትሮችንም በብቃት መተወን ጀመረች። አሁን ወደምትገኝበትና የተለያዩ ሽልማቶችንም እስከምታሸንፍበትም ጊዜም ድረስ ከፊልም አፍቃሪያን ልብ ውስጥ እስከምትገባም ድረስ ተወዳጅነትን ያስገኝላትን የተለያዩ ፊልሞችን ለተመልካች አበርክታለች። ይቺ ውብ እንስት የሆነች ተዋናይት ከሰራቻቸው ፊልሞች መካከል ደስ የሚል ስቃይ፣ ፖለቲካ አይደለም፣ ከደመናም በላይ፣ አንቺን ለኔ እነዚህን ጨምሮ ከ25 ፊልሞችን በላይ በትወናም ተሳትፋለች። በተከታታይ 2 ዓመታት ደግሞ የኢትዮጵያ ፊልም ፌስቲቫል በተዋናይነት ዘርፍ ላይም የሚቀድማትና የሚያሸንፋት ስላልተገኘላት የዓመቱ ምርጥ ነሽም ተብላ ሽልማትም ቀርቦላታል። ሶስተኛ፣
እረኛዬ ድራማ አርቲቪ ላይ መተላለፍ ከጀመረም አጭር ጊዜው ውስጥም ተቀባይነትን ያገኘ ከታዋቂ ደራሲያን አዜብ ወርቁ እንዲሁም ቅድስት ይልማ አማካኝነት ተጽፎ በሳምንት 2 ጊዜ ይተላለፍ የነበረው 4 ምዕራፎችና 48 ክፍሎች ያሉት እረኛዬ የተከታታይ የቴሌቪዥን ድራማ የጊዜው የኢትዮጵያ ኮከብ ተዋናዮችን ያሰባሰበ ነው ብንልም ማጋነን አይሆንብንም። ድራማው ላይ ጉልህ ሚና ከወሰዱ ተዋናዮች መካከል ቃል ኪዳን ጥበቡ ወደ ምስራቅ ሀገራችን ክፍል የሚገኘውን የአማርኛ ዘዬ ያላት አንዲት የጀበና ቡና የምትሸጥ ኑሯን ለማሸነፍ የምትተጋ ልበቀና እንስት ገጸ ባህሪን ወክላ በቀናነት የተጫወተችም ስትሆን በዚህም ትወና ጀግና ተዋናይ መሆኗንም በደንብ አስመስክራለች። እረኛዬ ድራማ ላይ ተዋናይ ቃል ኪዳን ጥበቡ አንጋፋው አርቲስት ሙሉዓለም ታደሰ ጋር የመገናኘት እድልም ይዞላት እንደመጣ በደስታ ትናገራለች። በሌላም ድርሰት ፊልም ላይ የምንወዳትና የምናድንቃት ወጣቷ አርቲስት ቃል ኪዳን ጥበቡ በዚህም ድራማ ላይ ያሳየችውን ድንቅ ትወና በበርካቶች ዘንድም አድናቆትን አትርፋለች። የሰው መውደድ ያላት ሳቂታዋ ተጫዋቿ ቃል ኪዳን ጥበቡን በሌላም ስራዎች ላይ እንደምናያትም ተስፋ እናደርጋለን ያል መልካም ምኞታችን እንገልጽላታለን። ውድ የቻናል ተከታታዮች ተዋናይ ቃል ኪዳን ጥበቡ በእረኛዬ ላይ ያሳየችውን የትወና ብቃት ከ10 ስንት ይገባታል ትላላችሁ? አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን እያልን በትህትና እንጠይቃለን። 4ኛ ተወዳጇ ቃል ኪዳን ጥበቡ ከወላጅ እናቷ ዝናሽ ውቤ ጋር ያላት የፍቅር የእናትና የልጅ ብቻም ሳይሆን የተአማቾች የሚመስል እጅጉን ልብ የሚሰብር በጣም አስገራሚ ፍቅር እንዳላቸውም ይነገርላቸዋል። ወልዳ አሳድጋ በችግር አሳድጋ አያቱና የልጅ ልጅ የምትንከባከበው የቃል ኪዳን ወላጅ እናትነት በጣም ብዙ ሊባለት የሚችል ነው። ቃል ኪዳን ጥበቡ ስለ እናቷ ለመናገር ቃላት ያጥራታል። አርቲስት ዝናሽ ውቤ ለልጇ ተዋናይ ቃል ኪዳን ጥበቡ እናትም አባትም ሁና ነው ያሳደገቻት። የዚህ ጠንካራ እናት ህይወት ቢነበብ ቢተረክ የማያልቅ አይደለም። ይህ አርቲስት ቃል ኪዳን ጥበቡ እናት ድምፃዊ ዝናሽ ውቤ 12 ሚሊዮን በላይ እይታ ባለው ማንን ነው በተሰኘው ነጠላ ዜማ ላይ ሞዴል ሆኖ ያየናቸው ቃል ኪዳንና ታሪኩ ባባ ከዝናሽ ውቤ ድምጽ ባሻገር የሙዚቃውን መወደድ ራሳቸውን ሚና ተጫውተዋል። ስለ እናቷ አውርታ የማትጠግበው ቃል ኪዳን ጥበቡ ስለ እናቷም አንድ አስተያየትም ሰጥታ ነበር። ዝናሽ እናቴ እወድሻለሁ፣ በጣም ትናፍቅኛለሽም፣ ከጎንሽ ስለይም ያንቺ ዝና ዝናዬ ነው፣ ያንቺ ክብርም ክብሬ ነው፣ ሌላ ምንም የምልሽም ነገርም የለኝም ብላ መልእክቷንም አስተላልፋለች። 5ኛ ውድ ተመልካቾቻችን ቪዲዮን ከዚህ ድረስ እየተከታተላችሁን ከቆያችሁ ቪዲዮዎችን ከወደዳችሁት ላይክ እና ሰብስክራይብ ማለት ቤተሰብ እንድትሆኑ እየጠየቅን ወደ ቀጣይ መሰናዷችን እንቀጥላለን። ተወዳጁ አርቲስት ቃል ኪዳን ጥበቡና አርቲስት ታሪኩ ብርሃኑ ባባ በአንድ ወቅት በትዳር ተጣምረውም እንደነበረ የአደባባይ ሚስጥርም ነበር። እነዚህም ተወዳጅ ጥንዶች በትዳር ወቅትም አንድ ልጅ ያፈሩም ሲሆን በየጊዜው የሚለቁት ምስል አብዛኞቻችን የምናውቀውም ነው። በተለያዩ ምክንያቶች ባለመግባባት ቆይተውም ጥንዶቹ በስተመጨረሻም እንደተለያዩም ለህዝቡም ጋዜጠኛ ሰይፉ ፈንታሁን ታዲያስ አዲስ በኩል አረጋግጦም ነበር። ጥቂት ከማይባል ጊዜያት ተፋተውም ብቻቸው መኖራቸውም ከጀመሩም በኋላ ከዕለታት በአንዱ ቀን የተዋናይ ብርሃኑ ባባ እልፈተ ህይወት ተሰማ። የኢትዮጵያ ህዝብና የጥበብ ወዳጆች እጅጉን አዘኑ። ምንም እንኳን በፍችም ቢላዩም የልጇ አባት የአፍላ ፍቅር ወዳጇም የፍቅር አጋሯም ነበርና ለቃል ኪዳን ጥበቡ ትልቅም መርዶም ነበረ። ለበርካታ ቀናትም ድብርትና ጭንቀት ውስጥም የነበረችው ቃል ኪዳን ጥበቡ እህል ውሃም ሳትቀምስም ለበርካታ ቀናት ከሰዎች ራሷን አግላ የቆየችበትም ለወራትም ለኢትዮጵያ ህዝብና የሚወዳት የጥበብ አፍቃሪያንም አይንና ጆሮም ጠፍታም ነበረ። ሁላችንም እንደምናውቀው ተወዳጁ የቀድሞ ባለቤቷ ታሪኩ ብርሃኑ ባባ እልፈተ ህይወትም በኋላ ብዙ ሀዘንና መከራንም አሳልፋም ነበረ። አርቲስት ቃል ኪዳን ጥበቡ ከትወናውም ዓለም ከጥቂት ከማይባሉ ጊዜያትም የጠፋችም ሲሆን ከዛ ሁሉና ሀዘን ፈጣሪም እርቷት ትዝታ በተሰኘው ወደምትወደውና ብዙዎችም ወደሚወዷት ከስራዋን መመለሷ እጅጉን በጣም የሚያስደስት ነው። ይቺም ሴት ሀዘንና መከራም ሲነጣትም ብዙዎቻችን በእጅጉን ያስደነገጠን የነበረው የብርሃኑ
ታሪኩ ባባ እርፈተ ህይወትም ብዙ አጉረምራሚዎች የሐሰት ወቃሾች ተደብቃ ህመሟን ሐዘኗንም እያንዳንዱን የሚያልፍ ቀናቶችን አሳልፋ የአና ፕሮሞሽን የተዘጋጀውን ህጋዊ ድሃ የወንድማገኝ ለማን የተሰኘውን ፊልም ሰርታ ዳግም ወደ ፊልም ዓለምም መመለሷን ሲሰሙ አብዛኛውን የፊልም አድናቂዎችም በደስታም ዘለዋልም ፈንጥዘዋልም። የማያልፍ ነገር የለምና ሁሉም ያልፋል። ቃል ኪዳን ጥበቡ እንዲህ ባለ ጥሩ ስራ ማየታችን አስደሳች ነገር ነው። ይሁንም ብለናል። ስለ ተወዳጇ ተዋናይ ቃል ኪዳን ጥበቡ ያልተሰሙ 5 ነገሮችን በዚህ ላይ ቋጭተናል። ፕሮግራሙ ከተመቻችሁ ሀሳብ አስተያየታችሁን አስቀምጡልን። ፕሮግራማችን ላይክ እና ሰብስክራይብ ማለት ቤተሰብ ይሁኑ።